ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ በአዲስ ትምህርት መጥተናል ማለት ነው። በእንግሊዘኛ WH ኮስችንስ የሚባሉትን በሲዳምኛ እናያለን ማለት ነው። በጣም ይጠቅማችኋል። እስከ መጨረሻ ተከታተሉ። ሂኮ የት? ለምሳሌ ሂኮ ሄራ የት ነው የምትኖረው? ወይም የት ነው የምትኖሪው ማለት ነው። ሂኮ ባኤቲ ማለት የት ጠፍተህ ነው ወይም የት ጠፍተሽ ነው ማለት ነው። ሂኮ ባኤቲ የት ጠፍተህ ነው ወይም የት ጠፍተሽ ነው ማለት ነው። ሂኮ ፎሊ ነው የት እንቀመጥ። ሂኮ ፎሊ ነው ማለት የት እንቀመጥ ማለት ነው። ሂኮ ፎቶኤ የት ነው የምታቀኝ። ሂኮ ፎቶኤ ማለት የት ነው የምታቀኝ ማለት ነው። ለሴት ሲሆን ደግሞ ሂኮ ፎታኤ የት ነው የምታቀኝ። ሂኮ ፎታኤ የት ነው የምታቀኝ ማለት ነው። ሂኮ ሮሶ የት ነው የተማርከው ወይም የት ነው የተማርሽው። ሂኮ ሮሶ ማለት የት ነው የተማርከው ወይም የት ነው የተማርሽው ማለት ነው። እንደዛ ያላችሁ መጠየቅ ትችላላችሁ። ሌላኛው ደግሞ ማሜ ወይም ማሞዬ የሚለው ነው። ማሞዬ ማለት መቼ ማለት ነው። አሁን በአረፍተ ነገር እናያለን ማለት ነው። ማሞዬ ዳይቶ መቼ መጣህ። ማሞዬ ዳይቶ ማለት መቼ መጣህ ማለት ነው። ለወንድ ነው። ለሴት ሲሆን ደግሞ ማሜ ዳይታ ማሜ ዳይታ እንላለን። ማሜ ዳይታ ማለት መቼ መጣሽ ማለት ነው። ማሜ ጣንዶ መቼ እንገናኝ። ማሜ ጣንዶ ማለት መቼ እንገናኝ ማለት ነው። ለወንድም ለሴትም እንጠቀማለን። ማሜ ጣንዶ ብለን ማለት ነው። ማማዬ ብልብሎሄ መቼ ልደውልልህ ወይም መቼ ልደውልልሽ። ማማዬ ብልብሎሄ ማለት መቼ ልደውልልህ ወይም መቼ ልደውልልሽ ማለት ነው። ሶስተኛው ደግሞ አይ የሚል ነው። አይ ማለት ማን ማለት ነው። በምሳሌ እናያለን። አይዳይ ማን መጣ። አይዳይ ማለት ማን መጣ ማለት ነው። አይዳይ አይዳይ ማለት ማን መጣ ማለት ነው። አይ በጣ ማንን ትወዳለህ ወይም ማንን ትወጃለሽ ማለት ነው። አይ በጣ ማለት ማንን ትወዳለህ ወይም ማንን ትወጃለሽ ማለት ነው። ይሄ ደግሞ የቅድሙ ተቃራኒ ነው። አይ ግባ ማለት ማንን ትጠላለህ ወይም ማንን ትጠያለሽ ማለት ነው። አይ ግባ ማለት ማንን ትጠላለህ ወይም ማንን ትጠያለሽ ማለት ነው። ሌላ ደግሞ ሂኮ የሚል ነው። ሂኮ ማለት የቱን ማለት ነው። በምሳሌ እናያለን። ለምሳሌ ሂኮ አቦሄ የቱን ላምጣልህ ወይም የቱን ላምጣልሽ ማለት ነው። ሂኮ አቦሄ ማለት የቱን ላምጣልሽ ወይም የቱን ላምጣልህ ማለት ነው። ሂኮ አዳቶ የቱን ነው የምትወስደው። ሂኮ አዳቶ ማለት የቱን ነው የምትወስደው ማለት ነው። ሌላ ደግሞ ሂኩ የሚል ነው። ሂኩ ማለት የቱ ማለት ነው። በምሳሌ እናያለን። ሂኩ ማንቺዳይ የቱ ሰውዬ መጣ። ሂኩ ማንቺዳይ ማለት የቱ ሰውዬ መጣ ማለት ነው። ሂኩ ጦኔውሄ የቱ ነው የሰደበህ ወይም የቱ ነው የሰደበሽ ማለት ነው። ሂኩ ጦኔውሄ ማለት የቱ ነው የሰደበህ ወይም የቱ ነው የሰደበሽ ማለት ነው። ሂኩ ኩሌውሄ የቱ ነው የነገረሽ ወይም የቱ ነው የነገረህ ማለት ነው። ሂኩ ኩሌውሄ ማለት የቱ ነው የነገረሽ ወይም የቱ ነው የነገረህ ማለት ነው። የዛሬ ትምህርት ይህንን ይመስላል። የቀሩትም አሉ። እነዛን በሌላ ክፍል ይዤላችሁ እመለሳለሁ። እስከዛው ደህና ሁኑ። ግን ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።